ወይ እንዴ እንግዳ ኮነ የምትመስሉ ባለ ጉዳዮች ደጋሽ አይደላችሁ እንዴ? እናንተ ደጋሾች በእውነት እስቲ ሀሳብ የለም። ነገ ጠዋት ክላስ አለኝ። አይኔን በጣም ደስ ብሎኛል። ኦኬ እስኪ ትንሽ ስለ ድቡሻ ልጆቼን ነገ ጠዋት በብሩህ አእምሮ የማገኝበት ክላስ ስለሚያደርግ በጣም ደስ ይላል። በጣም ደስ ይላል። ዶክ ምን መልእክት ሁሉም ነገር ብላ ጠጣ ነው እንግዲህ ሰው ባህላዊ ሴቱ የብሎ ሰው እንደዚህ አስመልክተው ስታደርግ በጣም ጥሩ ታሪካዊ ቀን ነው ማለት ይቻላል። አሪፍ ምሽት ነበር። ዋሪ በእንደዚህ ገብተው ተሰልፏቸው ተስተያዩ አገር ሽማግሌዎችን ደግሞ ሲቀበሉ ከዚህ በላይ ሰላም ነው። ታንኪ አመር ያው ድሮም ካምፓሱ የሚታወቀው በእንደዚህ አይነት ፕሮግራሞች ነውና እንደዚህ አይነት ፕሮግራሞች አሁን በድጋሚ መጣታቸው በጣም ደስ ብሎኛል። ለዚህ ነገ ተነገ ወዲያ በሙሉ አቅማችን ተማሪዎቻችንን በደንብ አድርገን በንጹህ አእምሮ እነሱም ደግሞ ተረጋግተው በንጹህ አእምሮ እንዲማሩ የተለመደውን ውጤት እንዲያስመዘግቡ ደግሞ ተመርቀው ወጥተው ደህና ስራ እንዲይዙ ያው የድርሻችንን እንወጣለን ብዬ አስባለሁና ይህ ፕሮግራም እንደዚህ አይነት መሰል ፕሮግራሞች ደግሞ ተማሪዎችን የሚያቀራርቡ ፕሮግራሞች ቢሰሩና በቋሚነት ታቅዶ ቢሰራበት የተሻለ አንድነት የተሻለ የትምህርት ተቋም መፍጠር እንችላለን ብዬ አስባለሁ። ታንኪዩ የሚገርም መልእክታችሁን እናስተላልፋለን። ሰላም አመሻችሁ። ዛሬ ድቡሻ እርቅ አውርደናል፣ ይቅርታ ሰጥተናል፣ ይቅርታ ተቀብለናል። ስለዚህ ከዚህ በኋላ እንደዚህ አይነት ድርጊት አይደገምም ማለት ነው። ስለዚህ ከስህተታችን ተምረናል ብለው ተማሪዎቻችን ይቅርታ ጠይቀዋል። አባቶቻችን ደግሞ እሺ ይቅር ብለናል። ቂም ይዘን ከዚህ በኋላ እናንተን አናስተናግድም፣ ለነጻነት እንደ ቀድሞ እናንተ እንደ ልጆቻችን ቆጥረናል ብለው በዚህ ሀሳብ ላይ ነው እንግዲህ ሆነን ይህን ባህላዊ ምግብ እየበላን ማለት ነው። እዚህ አንድ አይነት ምግብ እየበላን ነው። ይህ የሚያሳየን መዋሄዳችን አንድ አይነት ሀሳብ ላይ መምጣታችንን ለማመልከት ነው። ስለዚህ እጅግ በጣም ደስ ብሎናል። ከዚህ በኋላም በዚህ አይነት ሁኔታ የሚያለያየን ነገሮች ሲኖሩ በጋራ አንድነታችንን እያመጣን እያጸናን እንኖራለን። ማዕድ መጋራት ነው ማለት ነው። ስለዚህ በጎባ ዱቡሻ ባህል
አንድ ላይ መብላት ማለት ከዚህ በፊት የነበረው ወይ ቀድሞ የነበረው ልዩነት አይኖርም። ስለዚህ በአንድነት ሐሳቡን የጋራ አድርገናል፣ ተስማምተናል የሚል መልእክት ምንም ያለበት ነው። ስለዚህ አንድ አይነት ምግብ ነው እየበላን ያለው አንድ ላይ። እሺ እሺ ውስጥ የትኛውንም አይነት ጥያቄ ማንሳት ይችላሉ። የሚያነሷቸው ጥያቄዎች መብቶቻቸውም ናቸው። ያ መብቶቻቸው ሲጠየቁ በመማር ሂደት በቆይታቸው ከማህበረሰብ ጋር አብረው የሚኖሩ እንደመሆናቸው መጠን ማህበረሰብን በተሳሳተ መንገድ የተወሰኑ ልጆች በሚያነሷቸው ሊያስቀይሙ ይችላሉ። ያ ሁሉ አልፎ ግን በመደበኛው የህግ ጥያቄ ሳይከት በአገር ባህል ድቡሻ ልጆችን በዚህ መልክ ሰብስበው ከሀገር ሽማግሌ፣ ከወጣቶች፣ ከሃይማኖት፣ ከመንግስት ባለስልጣናት ተሰብስበው እርቅ ማውረዱ ትልቅ ለሌላ ትምህርት የሚሆን እኔ ደግሞ እንደ አካዳሚ ዳይሬክተርም እንደ መምህርም ልጆች ጉዳይ ይገባኛልና በሌላ በኩል በህብረተሰቡ ውስጥ ገብቼ የሚኖረው ሆነ የሁለቱም አካላት ጉዳይ ለኔ የጋራ ጉዳይ ነው። ስለዚህ በሁለቱም በኩል እንደ ግለሰብ በጣም ደስተኛና የረካሁበት ቀን ነው። ልጆችን ደግሞ ነገ ጧት ክላስ ላይ በብሩህ አእምሮ ስለማገኛቸው በጣም ደስ ብሎኛል። በርትተው እንዲያጠኑ እንዲማሩበት ወደ ነበረው እንዲመለሱ መልእክት ይተላለፋል። እናመሰግናለን። ሳውላ ካምፓስ ተማሪዎች ባለፈው ሐሙስ በተፈጠረው ጉዳይ ላይ አዳራሽ ላይ የጠየቁትን በሀገር ወግ አማካኝነት በድቡሻ ስርዓት እንጠይቃለን፣ ቅርታችን ለህዝቡ አድርሱ ብሎ ፕሮግራም በራሳቸው ባዘጋጁት ቅርታቸውን ጠይቀዋል። የሀገር ሽማግሌዎች፣ የዞኑ አስተዳደር፣ ሌሎች አካላትም ሁሉ የካምፓሱ ማህበረሰብም የውጭ ሁሉ ቅርታቸውን ተቀብለዋል። በጣም ደስ የሚል የፍቅር ምሽት አሳልፈናል እና በዚህ አጋጣሚ እንግዲህ ለተማሪዎችም እንኳን ደስ ያላችሁ፣ ከዚህ በኋላ ባይተዋርነት እንዳይሰማችሁ በሀገር ወቅት ተቀብለናችኋል የምለውን መልእክት ለማስተላለፍ ነው። ሌላ ነገር የለም። እናመሰግናለን። እሺ ታንክ ዩ። አመሰግናለሁ። ሶፎንያስ ፈንቴ ይባላለሁ። የአርባ ምንጭ ዩኒቨርሲቲ ተማሪዎች ህብረት ፕሬዝዳንት ነኝ። ዛሬ እንግዲህ ባለፈው ሐሙስ በተፈጠረው ክስተት የሳውላ ካምፓስ ተማሪዎች በዚህ በሀገር ድቡሻ ስርዓት መሰረት አድርገው ባለፈው አዳራሽ ላይ የጠየቁት የይቅርታ ቃላት ላይ ደግሞ በባህሉ መሰረት ዛሬ በዚህ ቀን ተገኝተን እኛም እንደማዕከል መጥተን የሰላም ፎረም አባላት ጋር ደግሞ ያለው ነገር ነበረ ቀኝተን ነበር። የዚህ አጋጣሚ ምንድነው የዩኒቨርሲቲ ማለት የካምፓሱን አስተዳደር አካላት ወይ ደግሞ የከተማዎችን የጸጥታ አካላቶች ደግሞ የሀገር ሽማግሌዎች፣ የሃይማኖት አካላት በዚህ በስርዓቱ ላይ ተገኝተው ያስተላለፉት መልእክት በጣም ደስ ይላል እና ተማሪዎችም ደግሞ በዚህ ልክ የቤተሰባዊነት ፍቅሩ ድጋሜ ወደ መመለሱና ምንም ሳይሳቀቁ ከዚህ ከእናት አባታዊ የሆነ ማህበረሰብ ጋር መቀጠላቸው በጣም ደስ ይላል። ወጋ ላይ በእንደገም የለበትም። የአርባ ምንጭ ላይ ቢያጋጥም ወጋ ይባላል በነገራችን ላይ የአርባ ምንጭውና እዚህ ላይ ድቡሻ እንዴት ነው አፕላይ ቢደረግ እዛ ጋር አፕሊኬሽኑ ወይ አፕሊካቢሊቲው እንዴት ነው? በጣም ጠቃሚ ነው። እንደዚህ አይነት ነገሮች ምንድነው እንደነዚህ አይነት ሀገር በቀል የሆኑ ገጽታዎች ማለት ነው ድቡሻ ስርዓት ተለምዶ በጣም እያደገ በዩኔስኮ ደረጃ ቢመዘገብ ትልቅ ባሉ የሚያሰጥ ነገር ነው። ሀገር ምጽኗ ከምንም በላይ በሽምግልና ብዙ ጊዜ እናይ ከሆነ ጦርነት በመጨረሻ ላይ የሚገቡት ድርድር ነው። ያ ምንድነው የሽምግልና ነው እየተከተለ ነገር ነው። የትኛውም ቦታ ላይ ስርዓት ቢተገበር ማንኛውም ሰው ችግሮች በሚፈጠሩበት ሰዓት በዚህ በማህበረሰቡ ባህል ወግ መዳኘት ትልቅ ባሉ ነው የሚኖረው። ይህ በሌሎች ቦታም የተለመደና መስፋፋት ይችላል። ትልቅ መልእክትና የሰላም ዘዴ ይሆናል ብዬ አስባለሁ። እሺ ታንክ ዩ። ምንቴ ወደ አንተ ልምጣ። ያው እንግዲህ ተስኖት ይባላል የአርባ ምንጭ ዩኒቨርሲቲ ተማሪዎች ሰላም ፎረም ፕሬዝዳንት ነኝ። ዛሬ በሳውላ የተገኘ እና ተማሪዎች ከሰሞኑ በተፈጠረው አለመግባባት ከዩኒቨርሲቲ አስተዳደር ሰራተኞችም እንዲሁም ከህዝቡ ዘንድ ቅሬታ ያስነሳ ተግባርን አከናውነው ነበር። ያንን በተመለከተ ሰላማዊ በሆነ መልኩ ነገሮችን ለመፍታት እዚህ ተገኝተናል እና ቀደም ሲል በአዳራሽ ላይ ተማሪዎች ይቅርታ የጠይቁ ቢሆንም ያ ነገር ግን እንደ ባህል ሞር ከልብ የሆነ ነገር እንዲሆን ዛሬ በሀገር ባህል ማለትም በድቡሻ ስርዓት ተማሪዎች ዩኒቨርሲቲው አስተዳደር ሰራተኞችን፣ የዞን አመራሮችን እንዲሁም የተለያዩ የከተማው ማህበረሰብን
እንግዲህ ይቅርታ ለመጠየቅ ተገኝተናል። እኛም ከአርባ ምንጭ ሳውላ ድረስ ተጉዘን ይህንን መርሃ ግብር ለመካፈል በቅተናል እና በዚህ መርሃ ግብር ላይ በጣም ደስ የሚሉ ፕሮግራሞች ነበሩ። ዘማሪዎች እውነተኝነት የጥፋተኝነት ስሜት ተሰምቷቸው ከልብ ይቅርታን አቅርበዋል። በጣም ደግሞ ደስ ያለን አባቶችም ያው ነገር ለእግዚአብሔር ነውና ያለውን ነገር በሙሉ ትተው ተማሪዎች ጋር እንደገና የድሮውን የቤተሰባዊነት ፍቅር እንደገና ወደ ድሮ መልሰውታል ማለት ነው እና የተዘጋጁ እንግዲህ በድቡሻ ስርዓት የተለያዩ ንፍሮች፣ የተለያዩ የሚበሉ የሚጠጡ ነገሮች እና ቅጠሎች ተዘጋጅተው ነበረ። ያንን አብረን የተቋደስን ከእንግዲህ ወዲህ ላለው የመማር ማስተማር ሂደቱን የሳውላ ማህበረሰብ አስፈላጊውን እገዛ እንደሚያደርግልን እንዲሁም ከወትሮ በተለየ እንደ ቤተሰባዊነት ያለውን ነገር እንደሚያጠናክሩ ቃል ገብተውልናል። እዚህ አጋጣሚ ማስተላለፍ የሚፈልገው ተማሪ ወደ ግቢ ሲገባ የመጣው ለመማር ብቻ ስለሆነ የመማር ዓላማ ይዞ ስለሚመጣ ያንን ዓላማ ብቻ በሰላማዊ ሁኔታ አከናውኖ ውስጥ ያለውን ራዕይ በሰላማዊ መንገድ አሳክቶ ወደ መጣበት ሀገር ቢመለስ ጥሩ ነው። ስለዚህ ያን ደግሞ እንዲያደርግ ነው ሰላም ፎረም ያለውና አጠቃላይ በነበረው ሁኔታ እጅግ በጣም ደስተኞች ነበርን። ወንድሜ አየለ ይባላል፣ ሶፎንያስ የሱፍ ይባላሉና ከአርባ ምንጭ መጥተው ይህን ፕሮግራም ስለታደሙ እጅግ በጣም ደስተኞች አመሰግናለሁ። አየለ ይባላል። ሰላም ፎረም ዋና ተጠሪ እና እንግዲህ በመጣሁት በዋና ግቢ ካምፓስ መገኘት ስላልቻለ ቦታ ውስጥ ነው እና ምንድነው ባለፈው እንግዲህ በሳውላ ካምፓስ ተማሪዎች እና ከማህበረሰቡ ጋር የተፈጠረው ግጭት አይነት ነገሮች ተከስቶ ነበረ። ያ ነገር በጣም ማህበረሰቡን ያስቆጣና ያልተለመደ ተግባር ሲሆን ይህን ተግባር ደግሞ ተማሪዎች ያጠፉትን የተፈጠረው ክስተት እጅግ በጣም የሚያስቆጣ ስለነበረ ይቅርታ በፊት አድርገው ነበረ። ግን ይሄ ይቅርታ በቂ አይደለም ብሎ ደግሞ ሌላ ፕሮግራም ተዘጋጅቶ በድቡሻ ባህል ወግ መሰረት የጋሞ አባቶች በተገኙበት የጸጥታና ፖሊስ የከተማ አስተዳደሮች በተገኙበት የተማሪ ህብረትና የሰላም ፎረም ሙሉ አደረጃጀት በተገኙበት የድቡሻ ፕሮግራሙ ተዘጋጅቷል። ይሄ እንግዲህ ድቡሻ ፕሮግራም ወትሮው በተለየ ሁኔታ ይታወቃል። ከዚህ በፊት ይሄ ፕሮግራሞች ብዙ ጊዜ ይካሄዳሉ። ግን ከወትሮው በተለየ ተማሪዎች የተሰማቸውን ጥፋተኝነት ከልብ በጣም ጸጽቷቸውና ነገሩን ሳያውቁበት ነገሩ ላይ እንደተሳተፉና ይህ ክስተት እንደተከሰተ በጣም ጸጽቷቸው ይቅርታ ብለዋል። ይህን ይቅርታ እንግዲህ በአባቶች ተመክረው ተገጽተው በሚመለከታቸው አካላቶች ተገጽተው ተመክረው ይቅርታ እንግዲህ ተባብለዋል። በጣም ደስ የሚል ፕሮግራም ነበር። ይሄ ፕሮግራም የድቡሻ ስርዓት ደግሞ ሞር ከዚህ በኋላ ይሄ ነገር እንዳይከሰትም መልእክት አስጠንቅቀው አስተላልፈዋል። እኛም እንግዲህ እንደ ሰላም ፎረም እንደ ተማሪ ህብረት አደረጃጀትም የምናስተላልፈው መልእክት ተማሪዎች ዋና የመጡበት ዓላማ መማር ተመርቀው መሄድ ያም ስለሆነ በመጡበት ዓላማ ተመርቀው ሰላም በሆነችው በውብቷ አርባ ምንጭ ከተማ እና በጋሞ ማህበረሰብ ወይም በሳውላ ማህበረሰብ ስም እንግዲህ ጥሪዬን አስተላልፋለሁ። እንግዲህ እንደዚህ አይነት ነገር እንዳይከሰትም ጥንቃቄ እንዲያደርጉ እያሳስባለሁ። ሰለሞን ቶንጆ እባላለሁ። የተማሪዎች ህብረት ጠቅላላ አገልግሎት ኃላፊ ነኝ። የዚህም አካባቢ ልጅም ሆኝ ያው ኮፓ ዞን ውስጥ ወደ 12 ወረዳዎች አሉ። እነዚህ ውስጥ 7 ወረዳ ዙሪያና 5 ክፍለ ከተማ መዋቅሮች አሉ። ከነዚህ ውስጥ ጎፋን ወረፋ ለተማሪዎች ህብረት እርግጥ ብዙ ጥያቄዎች አሉ። ያን ጥያቄዎችን በሰላማዊ መንገድ መፍታት ነበረበት። ስህተቶች ነበሩ። ያን ስህተት ተማሪዎች አምኖ ይቅርታ ተቀብሎ በእኛ ቤት መጥቶ ከአርባ ምንጭ ዩኒቨርሲቲ አንጋፋው በዓለም ደረጃ የታወቀው አንጋፋው ዩኒቨርሲቲ ተብሎ የታወቀው ዩኒቨርሲቲ በገጽ አይወክለውም በማለት ከራሳቸው ተጽቶ ይቅርታ እንጠይቃለን ብሎ በሰበሰቡበት አማቶች፣ አባቶች፣ የሀገር ሽማግሌዎች፣ ተማሪዎች፣ ሰላም ፎረም ህብረት በተሰበሰቡበት ይቅርታ ከራሳቸው አንደበት ጠይቆ በቀጣይ በደለናል ህብረተሰቡን አይወክልም በማለት ስለተቀበሉ እኛ እንደ ጎፋ ማህበረሰብ ይቅርታውን ተቀብለን ዳግም ደግሞ እንዳይደረግ በድቡሻ ስነ ስርዓት ድቡሻ ማለት እንግዲህ አንድ ማህበረሰብ ተጣላ በሳሪ ዞት ሁለተኛ ጥፋት እንዳይሰራ የሰራው ጥፋት ይርገናል ሁለተኛ ጥፋት እንዳይሰራ በደለናል ያሉትን ጥፋት ተቀብለን ሁለተኛ ጥፋት አይሰራም። በቃ
አምነናል ብሎ የሚያምኑበት ስለሆነ ድልድላ ስርዓት ንግሩ አድርገን ታርቀን በሰላማዊ መንገድ ፈተናል። እርግጥ ቀጣይ እንዳይደገም እኛም እንደ ተማሪዎች ህብረት ርብርብ እናደርጋለን። ለመጡት እንግዶችንም በጣም ተቀበለናል። እርግጥ አርባ ምንጭ ዩኒቨርሲቲ ሶፎንያስን መልእክት አስተላልፏል። እንደ ተማሪዎችም ስለሆነ እንዳይደረግም አምነን ተቀበለናል እና በጣም እናመሰግናለን። ይቅርታውን ተቀበለን ደስም ብሎናል እና ቀጣይ እንዳይደረግ እናመሰግናለን።